ለአብርሃም የተሰጠው 500,000 ብር ሰዓት ሄርሜላ አሰርታበታለች። ስለዚህ ያንን ሰዓት ግዴታ ከአብርሃም እጅ ላይ አውልቀን ወይ ደግሞ ከተቀመጠበት አንስተን ወይ የሆነ ቦታ ላይ መደበቅ ወይ ደግሞ መጣል ይኖርብናል። ገብቷል? ከገንዘብና አብርሃምን አስካስበለጥ ከይሄን ነገር አላደርግም ብለን እንደማትል ተስፋ አደርጋለሁ። ከዛ አያየ ሽንት ቤት ከተው ይሆናል። ሽንት ቤት አይደለም ከተው ሽንት ቤት ከትቼ እሷንም ማርቃት ነው የሚሆነው። ግን እርግጠኛ መሆን እፈልጋለሁ። አማራቅት ግን ትችላለህ። አሁንም ቢሆን እኮ እሷ አማራቅ ትችላለህ። ግን ደግሞ ምንም ያላረክ ያ ሰዓት ከመጣ በኋላ የአብርሃምና የሩታ ትዳር በጣም በሰፊ የመነጫነጭ መጣላት ምናምን ሁኔታ መጥቷል። ከሄርሜላ ጋር ግን ያለው ቀረቤታ እየጠበቀ መጥቷል። ገብቷል? ይኸውልህ አብርሃምና ሩታ ስለተጣሉ ብቻ አብርሽ ላይ አሰርታበታለች ሰዓቱ ላይ ማለት አችልም አይደለም። ድንገር እኔም ላስረዳ። አንተም ደግሞ እንደሌሎቹ ወሬ ሰምተህ እንደዚህ ማለት የለብህም። ወሬ ሰምቼ መጥቼ እኮ ላንተ እንደዚህ አይደለም። ገብቷል? እሺ ይኸውልህ ሩታ ደስ የሚላት ይመስላል በሁለቱ ግንኙነት? ኖ እሱ ደስ ላይለም። የትኛውም ሰው ደስ አይለው። በቃ ደስ ካላለው አብርሃም ደግሞ ሩታ ደስ ማይላት ነገር ለአብርሃም ያስደስተዋል ብለህ ታስባለህ? እንዴት ግራ ያጋባው ካረለም እኮ ቀጥተኛና ግልጽ የሆነ ጥያቄ እኮ ነው እየነገርኩህ ያለው። እንዴት ናችሁልን? አለን እኛ እግዚአብሔር የተመሰገነ ይሁን። ሁሉ ሰላም፣ ሁሉ መልካም። እናንተ ጋርም ሁሉም ሰላም እንደሆነ ተስፋ አረጋለሁ። ሰሞኑን ብዙ ነገሮች ተፈጥረዋል። ከቀልድም ባሻገር ከምንሰራቸው ነገሮች ባሻገር ብዙ ነገሮች እያወራን እያደረግን ያለንበት ሁኔታ ላይ ያለ ነው። ዛሬ ግን እኔ የመጣሁበት መንገድ ትንሽ እስከ ዛሬ ድረስ ከመጣሁትና ካነሳኋቸው ሀሳቦች ውስጥ ለየት ያለ ነውና ምናልባት ይህንን ሀሳብ ጓደኞቼ ቅርብ ያሉ ጓደኞቼ ይቀበሉኛል አይቀበሉኝም የሚለውን ነገር ብዙ እርግጠኛ አይደለሁም። ምክንያቱም የሆነ ከባድ ሪስክ ያለው ነገር ልንወስድ ነው አብርሃም ላይ ማለት ነው። ከዚህ በፊት እንደተመለከታችሁት እንግዲህ ለአብርሽ ሄርሜላ አንድ ውድ ሰዓት ገዝታ ሰጥታው ነበረ። ብዙ ሰዎችም በኮሜንትም በተለያየ አይነት መንገድ ስለዛ ሰዓት እየነገራችሁን ያላችሁበት ሁኔታ አለ። ይሄ ሰዓት አብርሽና ሄርሜላ በጣም ሊያቀራርብ የሚችል የሆነ በምንድነው ጥንቁሉና ይሁን ምን ይሁን ብቻ የሆነ ነገር ተደርጎበታል እያላችሁ እያሰባችሁ ያላችሁ ሰዎች አላችሁና የዛኔ ሰዓቱንም ስትሰጠው ምንም ስትል አቤሎ ምናምን ነበሩና የዛኔ ያው ብዙ ነገሮችን እነሱም አልተረዱም ነበረ ምናምን እኔም በተመሳሳይ ሁኔታ በዛ ልክ አልተረዳሁትም ነበረ። ግን አሁን ላይ ግን እየተደረገ ያለው ነገርና እየተወራ ያለው ነገር በጣም ከፍ እያለ ስለመጣ ለሰዓቱ ብዙ ነገር ማብራራት አልፈልግም። ብቻ ግን ያ ሰዓት ላይ የተለያዩ አይነት ነገሮች እንደተደረጉበትና ያ ሰዓት ከአብርሽ እጅ ወጥቶ ሌላ ቦታ ላይ ከተቀመጠ የሩታና የአብርሽ መቀራረብ ይመጣል ብለን እያሰብን ስለሆነ ሁላችንም አሁን ላይ ስለዚህ እኔ ምን ማድረግ አለብኝ? ግዴታ አብርሽ የሚቀርበው ከዛ በተጨማሪ ደግሞ አሁን አብሮት ያለው ሰው አቤል ነውና አቤልን ጠርቼው ያንን ሰዓት ከአብርሽ የምናርቅበትና ብቻ ወደ ሆነ ቦታ ላይ የምንጥልበት መንገድን ልናመቻች ፈልገናል። ያንን ደግሞ ከብዙ ነገሮች ባሻገር ከብዙ ሰዎችን ባሻገር ያሳካልኛል። ይሄን ነገር ደግሞ ካለውም ቀረቤታ አንፃር ሀሳብም ከመቀበል አንፃር ቶሎ ነገሮችን ከመረዳትም አንፃር አቤል ትንሽ ቀልጠፍ ትላለችና ለዛም እንዲሆን ያው ነገሮችን በቀልድም በምንም አድርጎ መናገርም ከዛ በተጨማሪ ደግሞ ይሄንን ነገር ማንሳት ወይ ደግሞ ካለበት ቦታ ማውጣት የሚችልበት መንገድ አለ ብዬ ስላሰብኩኝ አቤልን ዛሬ ለአንዴና ለመጨረሻ ጊዜ ጠርቼ ይሄንን ሰዓት ከአብርሽ የምናወጣበትና የምንጥልበት መንገድን እንድንፈልግና እንዲያግዘኝ ልሞክር ነውና ቤተሰቦች ዛሬ አቤልን ጠርቼዋለሁ። ማለት ስለ ሀሳቡ አልነገርኩትም። እንደዚህ እናረጋለን ብዬ አልነገርኩትም። ግን ያው ትንሽ እስከዛሬ ድረስ ካየናቸውና ካረግናቸው ነገሮች ከበድ እንደሚል ስለ ነገሩ ነግሬዋለሁና እዚህ ከመጣ በኋላ ምን ይለኛል የሚለውን ነገር አላቅም። አክቹሊ አሁን ላይ ብዙ ነገሮች እየተፈጠሩ ነው። እኛ ነገሮች በተለይ እዚህ ሩታ ጋር ከመጣን በኋላ ነገሮች ይስተካከላሉ እያልን ነበረ። ግን ሩታ በምንም ተአምር ሄርሜላና አብርሽ የሚሆኑበትን ነገር እየወደደችው አይደለም። በዛ ደግሞ ተቃራኒ አብርሽ ደግሞ ከሄርሜላ ጋር የሚያሳልፈውን ጊዜ በጣም እየወደደ ነው ያለው እና ወደ ሁለቱም እየሆነ ነው። ከሄርሜላም ጋር ሲሄድ በጣም አሪፍ ነገር እያሳለፈ ነው ያለው። ከሩታ ጋርም ሲሆን እንደገዛው በተመሳሳይ ሁኔታ ያን ያህል ለክፉ የሚሰጥ ነገር ላይ ሆኖ አይደለም እያሳለፈ ያለውና ይሄን ነገር ደግሞ የመጨረሻው መፍትሄ ምንድነው? እስከዛሬ ድረስ የሰው ስጦታ መግፋት እንደገና የሰውን ስጦታ ደግሞ ነጥቆ የሆነ ቦታ ላይ መደበቅ ትክክል ነው ብዬ ባላስብም በበኩሌ ምንም በፍጹም ትክክል ነው ብዬ ባላስብም ግን ይሄ ነገር ደግሞ እንደዚህ ማድረግ ግድ ይለናል።
ለነሱም ደህንነት ሲባል ለኛም ደህንነት ሲባል በቃ ለሁላችንም ሲባል ይሄን ነገር አንስቶ ወደ ሆነ ቦታ ላይ መጣልና ይሄን ነገር ወደ ሆነ ቦታ ላይ ወርውሮ ማሽቀንጠር ግድ ስለሚለን ዛሬ ላውራው ነው። በርግጥ አቤል ምን ያህል ይሄን ነገር አክሰፕት ያደርጋል፣ ምን ያህል ይሄን ነገር ይቀበለዋል የሚለውን ነገር አላውቅም። ምናልባት እናንተ ሁላችሁም ኮሜንት ላይ የምትሰጡትን ነገር ተመልክቶ እሱ ያን ነገር አድርጎት እውነትም በተግባራዊ የሚያሳየን ከሆነ አቤልን ቱ ማች ሪስፔክት አደርገዋለሁ። ማለት የሆነ የሰውን ሀሳብ ለመረዳት ያለውን ነገር በጣም እንትን እለዋለሁ፣ ሪስፔክት አደርገዋለሁ ማለት ነው። ያው ከዚህ በፊት እንደዚህ አይነት ነገሮችን ተነጋግረናል፣ ተጠያይቀናል ምናምን ግን ለዛ የሚሆን ወኔና ድፍረት አላገኘንም እስካሁን ድረስ ለዛ የሚሆን ወኔና ድፍረት አላገኘንም። ቢሆን ግን አሁን እኔም ይሄን ነገር ሳነሳ አብርሃም ሊደብረው እንደሚችል አውቃለሁ። ሩታ ደግሞ በዚህ ሀሳቤ ደግሞ እንደምትደሰት አውቃለሁ። ምንም 500 ሺህ ብር ቢሆን እንኳን የሱን ህይወት የሚያበላሽ የሱን ህይወት እንትን የሚልበት ነገር ከሆነ 500 ሺህ ብር ጥንቅር ብሎ ገደል ሊገባ ይችላል። ገብቷቸዋል። የሱን ህይወት የሚረብሽ የሱን ህይወት የሚያበላሽ ነገር ለሆነ ነገር ደግሞ በዚህ ልክ መጨነቅም እንትን ማለትም አያስፈልግምና ይሄንን ደግሞ እያመንበትም እናንተ ኦዲየንሶቻችንም ያመናችሁበት ነገር ስለሆነ ግዴታ ይሄን ነገር ማድረግ ይኖርብናል ማለት ነው ቤተሰቦች። ለማንኛውም አቤላ እየመጣ ነው። በተደጋጋሚ እየደወለልኝ ቫይብሬት እያደረገ ነው ስልኬ። ደርሷል መሰለኝ እየጠራ ነው። ወይ አቤላ ግባ፣ ውስጥ ነኝ ውስጥ ይሄ ክቡ ቦታ የለ እሱ ውስጥ መንገዱ ጋር ምናምን ሳይሆን ክቡ ቦታ ላይ ነኝ እና ግባ እና ቤተሰቦች እየደወለልኝ ነው። ያው እዚህ እስኪደርስ ድረስ ያለውን ሀሳብ አረጋግጬ ነው መናገር የምፈልገው። ቀለል አድርጌ ነገሮችን የሆነ አቻኩዬ ምናምን እንትን ማለት አልፈልግም። ቀለል አድርጌ ማለት የሆነ ያልተካበደ ነገር አድርጌ ቀስ ብለን ያንን ነገር እንውሰድ፣ ከእጁ ላይ እናውጣ ምናምን ነው የምለውና ለዛም እንዲሆን ጠርቼዋለሁ። ትንሽ እንጠብቅ። አቤላ አንቺ ያራዳልች ዲንሽ እንትን አላልኩሽም አላቻኮልኩሽማ። እኔ ደግሞ በጣም እንትን ሰጥተለ በየት በኩል ሄደ? በዛ በጀርባ በኩል ሄደ ነው እንዲዞር ይመች ያራዳልች ይመች። እሺ ሁሉ ሰላም አለን። ሰላም ነው ፈለከኝ? ያው ሰላም ነው። አንዳንድ ነገር የሆነ ነገር ሀሳብ መጣልኝና ያንን የሆነ ነገር አስቤ ነበርና ያን ነገር ደግሞ ከዛ በፊት ይሄንን ሀሳብ ከመናገሬ በፊት ላንተ ያለኝን እምነት ከዚህ በፊት ካረግናቸው ነገሮች አንፃር የምነግር ነገር አክሰፕት እንደምታደርገው ተስፋ አደርጋለሁ። መቼም አብርሃምን ይጠቅመዋል ተብሎ የተባለ ነገር አንተን ይደብራል ብዬ አላስብም። አብርሃምን ከጠቀመው አንተ ምንም ነገር እንደምታረግ ከዚህ በፊትም በዩቲዩብም በተለያዩ ሚዲያዎችም ተገልጸዋል። ምክንያቱም አብርሃም የልጅነት ጓደኛ ነው፣ ትወደዋለህ፣ ይወዳል። ስለዚህ ዛሬ ደግሞ ሩታንም የሚያስደስት ነገር ነው። ሁሉንም ኦዲየንሶች ደግሞ በጣም በተደጋጋሚ ኮሜንት ላይ ሲጽፉልንም በተለያየ በቮይስም በምንም ሲልኩልን የነበረው ነገር ምናልባት ብዙ ቢሆንም ግን የሆነ ነገር አይምሮ ላይ ሊኖር ይችላል። እንደዚህ ብዬ ስልክ እርግጠኛ ነኝ ላገምተው ትችላለህ። ዛሬ ከሌላው ጊዜ በተለየ ሪስክ ወስደን ልንሰራው ወይ ደግሞ ሪስክ ወስደን ልንተገብረው የሚደረግ ነገር አለ፣ ልንተገብረው የምንፈልገው ነገር አለ። ከዛ በፊት ግን እንደምንተገብረው የሆነ ብቻ ምንም ይሁን ለአብርሃም የሚጠቅም ከሆነ አደርጋለሁ የሚለው ነገር ካፍ እንዲወጣ ፈልጋለሁ። እንደ እንትኑ ነው አንተ እንደምትነግረኝ አይነት ነው ማለት ማላደርገውም ነገር አለ፣ ማደርገውም ነገር በአብዛኛው ማደርገው ነገር ሊሆን ይችላል። ግን ደግሞ ንገረኝና ለሱ የሚጠቅመውና እኔ ማድረግ የምችል ከሆነ ከማድረግ ወደ ኋላ እንደማልል አንተ ራሱ ታውቃለህ። ችግር የለውም። ግን ምንድነው ያ ነገር አስረዳኝ ቀድመህ። እሺ እንደዚህ ካልከኝ ደግሞ ከገንዘብና ማለት ለአብርሽ ማለት ነው ከገንዘብና የሱን ህይወት ከሚያድንለት ነገር የትኛው ይሻለዋል? እንዴት ታይቀኛለህ እንደዚህ ነገር ማለት? ይሄ እኮ ህፃን አይደለሁም ገንዘብም ምለው አንተ ስታስበው እኔ የቱን ምል ይመስላል ስታስበው አንተ ራሱ እኔም ይሄንን ነው የምፈልገውና የአብርሃምን ህይወት የሱን ትዳር የሚያደር ነገር ስለሆነ እስከዛሬ ድረስም ያው በኮሜንት ጽፈውልናል ብያልኩ ነገር አንተ ላልተረዳው ትችላለህ በአንዴ። ምክንያቱም ብዙ ነገር ስለሚጻፍ በአንዴ ይሄ ነገር ነው ብለህ ላትል ትችላለህ። ግን አብርሽ የ500,000 ብር ሰዓት እንደተሰጠው ታውቃለህ። ስለዚህ ምን ለማለት እንደፈለኩኝ በትንሹ ግልጽ ይሆናል ይመስለኛል።
አልገባኝም። እስኪ ግልጽ አድርገህ አስረዳኝ። እጁ በስተክል ግልጽ ማለት ወላ ዙር እኔ እናንተ ጓደኛሞች ነን እንተዋወቃለን። ቀጥታ ንገረኝ ወይ ደግሞ አስረዳኝ ምን ለማለት እንደፈለክ። እሺ ስለዚህ በቃ ቀጥታ ብነግር ይሻላል ብዬ አስባለሁ። ምክንያቱም ነገሮችን አንተ ወተት ነጭ ነው ብዬ ማለት ይኖርብኛል አንተ ማለት ነው። ለአብርሃም የተሰጠው 500,000 ብር ሰዓት ሄርሜላ አሰርታበታለች። ስለዚህ ያንን ሰዓት ግዴታ ከአብርሃም እጅ ላይ አውልቀን ወይ ደግሞ ከተቀመጠበት አንስተን ወይ የሆነ ቦታ ላይ መደበቅ ወይ ደግሞ መጣል ይኖርብናል። ገብቷል? ከገንዘብና አብርሃምን ካስበለጥክ ይሄንን ነገር አላደርግም ብለን እንደማትል ተስፋ አደርጋለሁ። አንተ በምን እርግጠኛ ሆንክ ሄርሜላ ለአብርሽ በሰጠችው ሰዓት ላይ እንዳሰራችበት? ብዙ ሰዎች እያሉ ነው። ከዛ በተጨማሪ ደግሞ በግልም ደረጃ መጥቶ የነገረኝ ሰው አለ። እንደዚህ ሲደረግ አይቻለሁኝ ምናምን ብሎ የነገረኝ ሰው አለ። አሁን ላይ በፊት እንኳን ዝም ብዬ እጠራጠር ነበር። አሁን ደግሞ እርግጠኛ ስለሆንኩኝ ሄደን ያንን ነገር ከአብርሃም እጅ አስወልቀን ወይ ደግሞ ካለበት ቦታ ላይ አንስተን መጣል ወዳለብን ቦታ መጣል አለብን። እየገባኝ አይደለም ማለት እንዴት ሄርሜላ በ500,000 ብር ሰዓት ላይ ታሰራለች? ለአብርሽስ እንዴት ልትሰጠው ትችላለች? አሁን እያደረገች ያለችው ነገር ኖርማል ከአብርሽ ጎን ላይ ነው የሆነችው። ምንም ብዙ ጥፋት እየታየኝ አይደለም እሷ ላይ። ብዙ ሰው ይፍረድባት እንጂ ብዙ ነገር ይበላት እንጂ እኔ ስተቷን አልታየኝም። አንተም እንደሌሎቹ ወሬ ሰምተህ ከሆነ በጣም ይከብዳል። ብዙ ወሬ ብዙ ነገር ተብሏል ከዚህ በፊት ታውቃለህ አይደል? ብዙ ነገርም ተፈጥሯል። እንደዛ ብለህ ካሰብክ ግን ማለት በሰው ወሬ ሰምተህ ከሆነ እኔ በሰው ወሬ እንደዚህ የምል ሰው አይደለም። መጥቶ ዳይሬክትሊ ይሄ ሰዓት የተሰራበት ሰዓት ነው እንደዚህ አይነት ቦታ ላይ ማን ነው ያለክ? እሺ ግዴታ ስለዛ ሰው መናገር አይደለም ይሄ ይኸውልህ የሰው ወሬ እየተሰማ እየተመጣ ማለት ነው። ብዙ ነገር የተበላሸ እኔ እርግጠኛ ስለሆንኩበት ነው። እርግጠኛ አይደለህም። እርግጠኛ የሆንኩበት ነገር እርግጠኛ ከሆነ ያኛው ሰው አገናኘኝ። ከዛ ከሄርሜላ ጋር ላገናኘው። ሄርሜላም አብርሃምም አጠገብ ያደሉ እሺ ላገናኛቸው። ይኸውልህ ማገናኘት አይደለም። ይኸውልህ እነሱን እንደፈለክ አድርገህ ማውራት ትችላለህ፣ እንደፈለክ አድርገህ እንትን ማለት ትችላለህ። ግን ያ ሰዓት ከመጣ በኋላ የአብርሃምና የሩታ ትዳር በጣም በሰፊ የመነጫነጭ የመጣላት ምናምን ሁኔታ መጥቷል። ከሄርሜላ ጋር ግን ያለው ቀረቤታ እየጠበቀ መጥቷል። ገብቷል? ይኸውልህ አብርሃምና ሩታ ስለተጣሉ ብቻ አብርሽ ላይ አሰርታበታለች ሰዓቱ ላይ ማለት አችልም አይደለም። ድንገር እኔም ላስረዳ። አንተም ደግሞ እንደሌሎቹ ወሬ ሰምተህ እንደዚህ ማለት የለብህም። ወሬ ሰምቼ መጥቼ እኮ ለአንተ እንደዚህ አይደለም። ገብቷል? እሺ ይኸውልህ ሩታ ደስ የሚላት ይመስላል በሁለቱ ግንኙነት ኖ እሱ ደስ ላይለም። የትኛውም ሰው ደስ አይለው። በቃ ደስ ካላለው አብርሃም ደግሞ ሩታ ደስ ማይላት ነገር ለአብርሃም ያስደስተዋል ብለህ ታስባለህ? እንዴት ግራ እያጋባው ካረለም እኮ ቀጥተኛና ግልጽ የሆነ ጥያቄ እኮ ነው እየነገርኩህ ያለው። ግልጽ ምናምን ሳይሆን እነሱ ኖርማን ጓደኛሞች ናቸው። በቃ ኖርማን ምንም የሌለበት ጓደኛሞች ናቸው። አንተ እሱን በምን እርግጠኛ ነው? እርግጠኛ ስለሆንኩ ነው። አጠገባቸውም ስላለው ነው። ምንም ነገርም ስለሌለ ነው። እሱ እኔም ብቻ ሳይሆን የነገሩ ባለቤት አብርሃም ራሱ ተናግሯል። ከሚስቱ ጋር ጊዜ ማሳለፍ ይፈልጋል። ከሚስቱ ጋር የወደፊት ህይወት መቀጠል ይፈልጋል። ብዙ ነገር ብሏል። ግን ደግሞ ሩታ ነች ፍቃደኛ ያልሆነችው አይደል እኮ። ፍቃደኛ ላልሆነችበት ነገር ደግሞ እሱ በዚህ ልክ ሰግጦ ደግሞ እንደዚህ ያረጋ ያለው ነገር ሰዓቱ ነው። ለምዶ ማሰማኛ ቤት አሁንም ትከራከራለህ። ሰዓቱ ምናምን ይኸውልህ ሩታን እኮ እስከነ መጨረሻው አራቃትም አይደለ? ብዙ እየሞከረ ነው አይደል? ከሷ ጋርም ሲሆን ደስተኛ ይሆናል፣ ከሄርሜላ ጋርም ሲሆን ደስተኛ ይሆናል። ገብቷል? የሄርሜላ ቦታ ሌላ ነው፣ የሩታ ቦታ ሌላ ነው። እሺ ሩታ የልጁ እናት ነች አይደል? ሞክርና አይው እሺ ይሄን ነገር እናድርግና አሁን እኮ ሙከራ እኮ ነው። እኔ እኮ አሁን የለም እርግጠኛ ባልሆንክበት ነገር ይሄንን አድርግ ማለት ለኔ ራሱ ሌላ ስህተት ነው። ገብቷል? ለምንድን ነው ይሄ ስህተት አይደለም? ስጦታ አንደኛ ነገር ስጦታ ማለት ትልቅ ነገር ነው። ገብቷል? እኔ ሂድና ጣል ከአብርሃም ላይ እጁ ላይ አውልቀና ጣል አርቀ ማለት እስኪ አብርሃም ሲያቅ ምን ሊሰማው ይችላል? ደስታ ነው የሚሰማው። በጣም ደስተኛ ነው የሚሆነው። ይሄ ስጦታ ነው። ሸሚዞት ነው ለምሳሌ አውጥቶ ለመጣልም ስጦታ ስለሆነ ሸሚዞት ነው። እኛ ግን ይሄንን ነገር ብንለው ግን እሺ እንደሚለን እርግጠኛ ነኝ። በሱ ህይወት እኔ ይኸውልህ አንተ ራሱ ለምንድን ነው እኔን የጠራህ? አንተማ ከሱ ጋር ቀረቤታ ስለሆነ ብዙ ነገሮች አብረን እያሳለፍክ ስለሆነ ፕላስ ደግሞ ከእጁ ላይ ይሄን ነገር ወይ ሲያስቀምጥ ወይ ሲያደርግ የሆነ ነገር ማድረግ ምችል ከሆነ ለምን ለሱ እንደዚህ አታስረዳውም? አንተ ተሰርቶብሃል ሰዓት ላይ ለምን አትለውም? አስረዳሁት፣ ሊገባው አልቻለም። ስለዚህ አንተ ደግሞ ይሄን ነገር በደንብ አድርገህ አስረድተህ እርግጠኛ አሁን ካረከኝ እኔ ብዙ ስህተት ሰርቻለሁ ከዚህ በፊት ይኸውልህ ብዙ የማይሆኑ ነገሮች አድርጌያለሁ። ሰው ላይም በድያለሁ በሰው ወሬ እየሰማሁ
ታውቃለህ። አብርሃም ላይ የተፈጠረው ነገር አለ፣ ሩታም ላይ ብዙ ነገር የተፈጠረ አለ ማለት የሰው ወሬ እየተሰማ ብቻ ማለት ነው። ገብቷል። አሁን ግን እኔ እርግጠኛ ካረከኝ ይሄን ያለ ሰው እርግጠኛ ነኝ አለ አገናኘኝ። ከዛ ደግሞ እኔ የፈለከው ነገር ላድርግልህ ከእጁ አይደለም እኔ እያየው ሽንት ቤት ልቀቅ እኮ እስከ ዛሬ ድረስ እስከ ዛሬ ተሰርቻለሁ ያልከኝ ያለው እስከ ዛሬ ከሰራቸው ስህተቶች ደግሞ ይበልጣል ብዬ አላስብም። ገብቷል። እኔ ጀስት ገንዘብ ነው ይሄ ኖ እኔ ከአብርሃም ጋር ላይፍ የሚበጠብጥ ነገር አለ። እኔ ከአብርሃም ጋር ልታቀያይመኝ አልፈልግም እያልኩ ነው። በምን ደረጃ እኮ ያቀያይመኝ? ለማን ብለህ ነው የምታደርገው? ለሱ ብዬ እንደሆነ ይኸውልህ አሁን ላይ ገባው ይችላል። እርግጠኛ ባልሆንስ ያ ነገር ትክክል ባይሆንስ አሁን እንዴት ነው እርግጠኛ ማለት እንዴ? ለምን ስህተት እኮ ያ ሰዓት ከመጣ በኋላ እኮ ነው የአብርሽም ህይወት እንደዚህ እየሆነ ያለው። አንተ ገምተህ ነው ወይ ደግሞ የሰው ወሬ ሰምተህ ነው? የሰው ወሬም አይደለም ገምቼም አይደለም። ሰዎች እየተናገሩ እንዳለ ሆኖ ከዛ በተጨማሪ ግን በግልጽ ደግሞ መጥቶ የነገረኝ ሰው አለ። በግልጽ ማለት ነው። አገናኘኝ ለሱ አስበው ነው አይደል? ያ ሰው እንዳለው እኔ ከኔ ጋር ብታገናኘኝ አገናኛለሁ። ምንም ችግር የለም ለማገናኘት። እኔ አገናኘኝ። ከዛ ደግሞ እኔ የትኛውም ነገር አደረጋለሁ። ሄርሜላና አብርሃም መሆናቸው ተመችቷል ማለት ነው። ይኸውልህ ስማኝ፣ ወሬ ከዛም ከዚህም እየሰማ ሌላ ነገር ባትል ደስ ይለኛል። ገብቷል። ይሄ የሰው ወሬ ነው። ከዚህ በፊት ብዙ ወሬ ሰምተን ብዙ ነገር ተብለናል። ስለዚህ ተባብረሃል ማለት እኮ ነው። ይሄ እኮ በግልጽ እኮ እየነገርኩ ነው። ከሄርሜላ ጋር ተባብረሃል። ይሄ ሰዓት ላይ የሆነ ነገር እንዲሰራበት እያደረክ በወሬ ደረጃ ነው ብለህ ካልክ ቢያንስ ማለት ነው ጓደኛህ ነው ጓደኛችን ነው። ይሄን ነገር አክሰፕት ማድረግ ግን አንተ እንደፈለከው ማሰብ ትችላለህ። እኔ እንኳን አንተ ሩታ ራሱ በሌላ አይነት ገምታኛለች። ሚስቱ ራሱ ማለት ነው እኮ ባትገምትህ እንኳን እኔ እንትን ይለኛል። ምን ባትገምትህ ቅር ይለኛል። ለምሳሌ አቤላ እንደፈለክ ይገመት። የልብህን ፈጣሪ ነው የሚያውቀው። እኔ ንጹህ እንደመሆኔ እኔ ያውቃለሁ ወይ አብርሽም ያውቃል። ሄርሜላ ምንም እንትን እንዳልተፈጠረ ታውቃለች። አንተም ሌሎቹም ሰው ፈረዳችሁብኝ ምን አላችሁብኝ ምንም አይመስለኝም። ምንም የሚመጣብኝ ነገር የለም። ተባብረሃል። ምኑን ያሳሰበ ገንዘብ ሰዓቱ ገንዘብ ስለሆነ ነው ያሳሰበ። ምን ገንዘብ ስለሆነ አይደለም ስጦታ ስለሆነ እሱን ህይወቱን የሚበጠብጥ ነገር ከሆነ ያንን ነገር እኔ አደርገዋለሁ እያልኩ ነው። ይበጠብጣል። አንሳውና የሆነ ቦታ ላይ እናደርገው ነው። እርግጠኛ እንደሆነ አድርገኝ እያልኩ እኮ እርግጠኛ እንድትሆን ደግሞ እኔ ሰውየውን ያለኝን ሰውም አምጥቼ ካንተ አስወራሃለሁ። ታወራዋለህ ከፈለክ በግልም ደረጃ ከፈለክ እኔም ኖር አወራለሁ አልኩ። ከዚህ በላይ ምን ልበል? መጀመሪያ አገናኘኝ። አንተ እኮ እሺ አላልከኝም። ቢያንስ እሺ ችግር የለውም ሳይሆን ማለት ነው አገናኘኝ እኮ አላልከኝም። አብርሃም ጋር መቀናኘም ስለማልፈልግ ነው። ለአብርሃም የተሰጠ ስጦታ ነው አይደል? አብርሃም ነው መጣል ያለበት። እኔ ምን ቤት ነኝ ሄጄ የሱን እንትን ምለው? አረ በጌታስ ምን አሁን እኮ ለምሳሌ አንተ ጋር እኮ ይሄ ነገር ኦሬዲ እኮ ተሰርቶበታል ተብሎ ከታሰበ እኮ ያ እኮ ሰው ለመጣልም ፍላጎት አይኖረውም። ገብቷል። እንኳን አይደለም መጣል የሆነ ቦታ ላይ ከእጁ ላይ እንኳን እንዲወልቅ አይፈልግም። ገብቷል። ይኸውልህ መጀመሪያ አገናኘኝ፣ እርግጠኛ አድርገኝ። ከዛ ደግሞ እያየሁ ሽንት ቤት ከተዋለሁ ብያለሁ። ሌላ የሰው ስጦታ እንዴት ጣል ትለኛለህ? እርግጠኛ ባልሆንኩበት ምንድነው? ቆይ እንደዚህ ወገብን አስራ የምትከራከር ለምን? መጥቶ እየተከራከርኩ አይደለም። ከአብርሃም ጋር መቀያየም አልፈልግም። እሱስ ይሄን ነገር ብጥል ዝም ይለኛል ወይ? አንቀያየምም። ምንም ችግር የለውም። ከዚህ በፊት ከሰራው ስህተቶች እኮ ይሄ እኮ እንትን አይልም። አይ ስህተት ሰራው ማለት እኔ ስህተት ሰርቻለሁ ማለት የሰው ወሬ ሰምቼ ብዙ ነገር አድርጌያለሁ ለማለት ነው። ምንም ይሄ እኮ ከዛ አይበልጥም። አቤል ኖ እርግጠኛ አድርገኝ። አሁንም የሰው ወሬ ሰምቼ እርግጠኛ ካደረኩ ሄደህ ትጥለዋለህ። እያየኸው ጥለዋለሁ ብያለሁ። ይኸው ቃል ገብተህልኛል። ሄጄ አስወራሃለሁ። ይሄ ነገር እርግጠኛ ከሆነ ጥለዋለህ። እርግጠኛ አድርገኝ። ችግር የለም። እኔ በራሴ ጣለው። እኔ አብርሃም የሚጎዳ ምንድነው የሚሰራው ሰውዬ ጋር ነው ወይስ ምንድነው የምፈልገው አንተ? እርግጠኛ መሆኑ የሷ የቅርብ ሰው ነው ብለኸኛል አይደል? የሷ የቅርብ ሰው አገናኘኝ። እንደተሰራ እርግጠኛ ልሁን። ከዛ አያየ ሽንት ቤት ከተው ይሆናል። ሽንት ቤት አይደለም ከተው ሽንት ቤት ከትቼ እሷንም ማርቃት ነው የሚሆነው። ግን እርግጠኛ መሆን እፈልጋለሁ። አማራቅት ግን ትችላለህ። አሁንም ቢሆን እኮ እሷ አማራቅት ትችላለህ። ግን ደግሞ ምንም እያደረገች ስላልሆነ አብራ ስላሳለፈች ሌላ ነገር ተፈጥሯል ማለት አይደለም። ስለዚህ ከአብርሃም ጋር የምታደርገው መለጣጠፍ ምናምን ነገር ተመችቷል ማለት ነው። ኖ አንተም በሌላ አንግል እንዳታስበው። በቃ ለትንሽ ለደቂቃ ቪዲዮ ነው። ቪዲዮ ላይ አይተህ ደግሞ ሌላ ሰውን እንደዚህ መገመት አትችልም። እኔ ብዙ ነገር ማለት አልፈልግም አቤላ። በቃ አሁን የለም ለሰዓቱ እሱ ልጠይቅህ ነው የፈለኩት። አሁን አገናኘኝ፣ እርግጠኛ አድርገኝ፣ ተስማምተናል። ከዛ በኋላ እኔ ማደል ነው። ሰላም